ይሄ ኢንፍሉዌንሰር እንዲሁ ስታዩት ዝም ብሎ ቲክቶከር ሊመስራችሁ ይችላል፣ ግን 40 ሚሊዮን ዶላር ማጭበርበር የቻለ ኢንፍሉዌንሰር ነው። ይህ ኢንፍሉዌንሰር ክሪፕቶ ንጉስ ይባላል፣ ወይ ደግሞ ራሱ እንደዛ ብሎ ይጠራል። ቀደም ብሎ ክሪፕቶ ትሬዲንግ ውስጥ በመግባት በዛ ያለ ገንዘብ መስራት ይችላል። ለዛም ነው ራሱን የክሪፕቶ ንጉስ ብሎ የሚጠራው። ስለዚህ ይህንን ያዩ ሰዎች እሱ ላይ ኢንቨስት ማድረግ ይፈልጋሉ። እሱም እሺ ብሎ ብራቸውን ይቀበላቸዋል። ስንት ነው እነዚህ ኢንቨስተሮች ኢንቨስት ያደረጉት? 40 ሚሊዮን ዶላር። ከ14 ኢንቨስተሮች 40 ሚሊዮን ዶላር ይቀበላል ማለት ነው። ከዛም በኋላ አንድ ቀን አንደኛው ኢንቨስተር ብሩን ማውጣት ይፈልጋል። ከዛ የታለ ብር ይለዋል። ከዛም በኋላ የክሪፕቶ ንጉስ እያለ ሰበቦች መደርደር ይጀምራል ማለት ነው። ይህን ሲሰሙ ሌሎች ኢንቨስት ያደረጉ ሰዎች እንዳለ ስብሰባ ይሰበሰባሉ፣ ምን እናርግ በሚለው ጉዳይ ማለት ነው። ከዛ በኋላ ሲጠይቃቸው ክሪፕቶ ንጉስ ከስር ያለው እኮ ብሩ የለም ይላቸዋል ማለት ነው። ግን ሶሻል ሚዲያው ላይ ኢንስታግራሙ ላይ የሚታየው ነገር የተለየ ነው። የሚነዳው መኪና ውድ የሚባል መኪና ነው። በግል አውሮፕላን ነው የሚንቀሳቀሰው። ውሎ ከውጭ ዘፋኞችና አርቲስቶች ጋር ነው። ከዛም ደግሞ አልፎ የሚኖርበት ቦታ በወር 45,000 $፣ የሚያወጣ ነው። ይህንን ሲያዩ ኢንቨስተሮቹ ይናደዳሉ፣ ይጨሳሉ። ምክንያቱም አጭበርብሯቸዋል። ከዛ ይህንን ሲሰማ የክሪፕቶ ንጉስ የኪሳራ ማመልከቻ ያመለክታል ማለት ነው። ከዛም በኋላ ፍርድ ቤቱ ያለውን ንብረት መያዝ ይጀምራል ማለት ነው። 2 መክሌረን መኪና፣ 2 BMW እና 1 ላምቦርጊኒ። ከዛ ይህንን ነገር እያደረገ ያለ ፍርድ ቤቱ ወዴት እንደገባ ብሩ ማጣራት ይጀምራል። ሲያዩት ኢንቨስት ከተደረገው 40 ሚሊዮን ውስጥ ክሪፕቶ ኪንግ ወይም ደግሞ የክሪፕቶ ንጉስ ክሪፕቶ ትሬዲንግ ላይ ኢንቨስት ያደረገው 2% ብቻ ነው። 2%። ከዛ ውጪ ያለውን 16 ሚሊዮን ራሱ ላይ ነው ያጠፋው ማለት ነው። መኪናው ላይ፣ የግል አውሮፕላኑ ላይ ምናምን ማለት ነው። ከዛ ደግሞ ከ16 ሚሊዮኑና ኢንቨስት ከተደረገው 12 ሚሊዮን ተርፎ ከዛ ውጪ ያለው ገንዘብ የት እንደገባ ማንም የሚያውቀው ነገር የለም። ከዛ በኋላ ጊዜዎች ያልፋሉ። አንድ ቀን ቶሮንቶ በሚባል ካናዳ ውስጥ በሚገኝ ከተማ ውስጥ ክሪፕቶ ንጉስ አለ። የዛን ቀን የሚያውቃቸው ሰዎች ና ብለው አንድ መኪና ውስጥ ያስገቡታል። ከዛ መኪና ውስጥ ካስገቡት በኋላ እንዳይወርድ ያደርጉትና ሽጉጥ ይደቅኑበታል ማለት ነው። ከዛ በኋላ ለካ ምን እያደረጉት ነው? እያፈኑት ነው። ከዛ በኋላ ወደማይታወቅ መኪና ውስጥ ይዘውት ይሄዳሉ። ከዛ መሀል ላይ ይነግሩታል 3 ሚሊዮን ብር ካላመጣ እንደማይለቁት ይነግሩታል። 72 ሰዓት ሙሉ አፍነው ብሩን ካላመጣ እንደማይለቁትና ብሩን ከሌላ ሰው ደውሎ እንዲቀበል ሰው ጋር ያስደውሉታል። ከዛ በተጨማሪ ደግሞ እዚህ ጋር ያለውን ቪዲዮ እንዲሰራ ያደርጉታል ማለት ነው። ያደረሱብኝ ነገር እንዳለ ይገባኛል፣ የደረሰብኝ ነገር ይገባኛል፣ የራሴ ጥፋት ነው እያለ ነው። ብቻ ከ72 ሰዓቱ በኋላ ይለቁታል ማለት ነው። ከዛ ለፖሊስ ከተናገረ ከዚህ በላይ እንደሚያደርጉትና ሊገሉት እንደሚችሉ ራሱ ያስፈራሩታል። ከዛ ከለቀቁት በኋላ ያው እንደተለመደው ቀጥ ብሎ ወደ ፖሊስ ጣቢያ ይሄዳል ማለት ነው። ወደ ፖሊስ ጣቢያ ከሄደ በኋላ ያፈኑት 5ቱም ሰዎች ይያዛሉ። ከዛ በሚገርም ሁኔታ ካፈኑት 5 ሰዎች ውስጥ አንደኛው ኢንቨስት ካደረጉት ሰዎች ውስጥ አንዱ ነው ማለት ነው። ስለዚህ እነዚህ 5 ሰዎች ይታሰራሉ። ግን እስካሁን ድረስ የክሪፕቶ ንጉስ ምንም ነገር አልደረሰበትም። አንዳንድ የከሰሱት ሰዎች አሉ፣ ግን እስካሁን ድረስ ኢንስታግራም ላይ ፖስታል